በ1962 ዓመተ ምህረት አፍሪካ 32 ሀገራቶች ነፃነታቸውን አግኝተዋል። ነገር ግን አንድ አልሆኑም። በሁለት ጎን ተከፍለዋል። ካዛብላንካ ግሩፕ እና የሞሮቪያ ቡድን። አፍሪካ ተሰንጥቃ ነበር። ከዚያ አንድ ወጣት ኢትዮጵያዊ ተነሳ። አፍሪካን ዞረ፣ ሁሉንም ጎን አደረገ፣ አሳመናቸው። በ1963 ዓመተ ምህረት 32 የአፍሪካ ሀገራቶች አዲስ አበባ ተሰበሰቡ። የአፍሪካ አንድነት ድርጅት ወይም ኦኤዩ ተወለደ። ያ ወጣት ከደሃ ገበሬ ቤተሰብ የወጣ ትምህርት ቤት ሩቅ ከሆነበት ተራራ ተነስቶ አፍሪካን አንድ አደረገ። ኔልሰን ማንዴላ እስር ቤት ሲገቡ ፎቶውን ኪሳቸው ውስጥ ነበር። እሱም ከተማ ይፍሩ ይባላል። ዛሬ የዚህን ታላቅ ኢትዮጵያዊ ሙሉ ታሪክ እንነግሮታለን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ጠብቁን። ታህሳስ 12 1922 ዓመተ ምህረት ዳራ ሙለታ ሐረርጌ ምስራቅ ኢትዮጵያ። እርጋታ ያለበት ተራራ፣ ምርት የሚበቅልበት ምድር፣ ህዝቡ ደስተኛ የሆነበት አንድ ህፃን ልጅ ተወለደ። እሱም ከተማ ይፍሩ። አባቱ ተራ ገበሬ ነበሩ። ቤተሰቡ ሀብታም ነበራቸው። ነገር ግን ህልም ነበራቸው። ልጃችን ይማር ይሉ ነበር። ጣሊያን ኢትዮጵያን ወሩ በነበረበት ዘመን በ1936 እስከ 1941 ዓመተ ምህረት ቤተሰቡ ወደ ብሪቲሽ ሶማሊላንድ ሸሹ። ህፃኑ ከተማ ስደተኛ ሆኖ አደገ። ጣሊያን ሲባረር ተመለሱ። ከተማ ትምህርት ቤት ገባ። ልዩ ተማሪ ነበር። ፈጣን፣ ብልህ፣ ትጉ። የቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ተማረ። መምህራኖቹ አዩት፣ ይህ ልጅ ልዩ ነው አሉ። 1948 ዓመተ ምህረት ከተማ ይፍሩ እድሜያቸው 19 ዓመት ሆነ። የትምህርት ዕድል አግኝተው አሜሪካ ሄዱ። ሆላንድ ሚቺጋን ሆፕ ኮሌጅ ለ3 ዓመታት ተማሩ። 1948 እስከ 1951 ዓመተ ምህረት የጥበብ ዲፕሎማ ተቀበሉ። ከዚያ አላቆሙም። 1951 እስከ 1952 ዓመተ ምህረት ቦስተን ዩኒቨርሲቲ ፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ማስተርስ ዲግሪ፣ ቋንቋቸውን አማርኛ፣ እንግሊዝኛ፣ ፍራንስ እንዲሁም ጣሊያን፣ ዓለም አቀፍ ዲፕሎማሲ ጡንቻቸው ሆነ። በ1952 ዓመተ ምህረት ኢትዮጵያ ተመለሱ፣ ጠንካራ ሆኑ። 1952 ዓመተ ምህረት ከተማ ይፍሩ የውጭ ጉዳይ ሚኒስቴር ጣሊያን ዲፓርትመንት ገቡ። ቀስ በቀስ ማዕረጋቸው ወጣ። በ1956 እስከ 1958 ዓመተ ምህረት የአሜሪካና የኤዥያ ዲፓርትመንቶች ዋና ዳይሬክተር ሆኑ። በ1958 እስከ 1960 ዓመተ ምህረት የቀዳማዊ ኃይለ ሥላሴ የግል ጸሐፊ ሆኑ። ይህ ኢትዮጵያ ውስጥ ከፍተኛ ካሉት ቦታዎች አንዱ ነበር። ንጉሠ ነገሥቱ ቀጥታ ያናግራቸዋል። ሁሉም ውሳኔዎች ከተማ ይፍሩ ያውቃሉ። በ1960 ዓመተ ምህረት ምክትል ሚኒስቴር ሆኑ። በ1953 ዓመተ ምህረት እድሜያቸው 32 ዓመት ሆነ። የውጭ ጉዳይ ምክትል ሚኒስቴር ሆኑ። ሚያዝያ 1958 ዓመተ ምህረት ሙሉ የውጭ ጉዳይ ሚኒስቴር ሆኑ። ወጣት፣ ብልህ፣ ደፋር። አፍሪካ ዝግጁ ሆነች። ከ1962 እስከ 1963 ዓመተ ምህረት ታሪካዊ ዓመታት። አፍሪካ ሁለት ጎን ተከፍላ ነበር። ካዛብላንካ ቡድን ጋና፣ ጊኒ፣ ሞሮኮ፣ ሊቢያ አከርካሪ የአፍሪካ አንድነት ፈላጊዎች። የሞሮቪያ ቡድኖች ናይጄሪያ፣ ሴኔጋል፣ ላይቤሪያ ቀስ ብሎ ለውጥ ፈላጊዎች። ሁለቱ ቡድኖች አይስማሙም ነበር። ከተማ ይፍሩ ወሰኑ። አፍሪካን ዞሩ። አልጄሪያ፣ ጊኒ፣ ናይጄሪያ፣ ሴኔጋል ሁሉንም ጎበኙ። ሁሉንም አናገሩ። ሁሉንም አሳመኑ። ልዩነታችሁ ይቆይ፣ አንድ ላይ ቆሙ አሏቸው። አፍሪካ ነጻ አትወጣም አንድ ካልሆናችሁ ብለው ተናገሩ። ግንቦት 22 እስከ 25 1955 ዓመተ ምህረት አዲስ አበባ 32 የአፍሪካ ሀገራቶች ተሰበሰቡ። ከተማ ይፍሩ የዝግጅት የውጭ ጉዳይ ሚኒስቴሮች ጉባኤ ሊቀመንበር ሆኑ። የኦኤዩ ቻርተር ቀረጹ። ግንቦት 25 1955 ዓመተ ምህረት የአፍሪካ አንድነት ድርጅት ኦኤዩ ተወለደ። አዲስ አበባ ዋና ከተማዋ ሆነች። ዓለም አየ፣ አፍሪካ ተደሰተች። ከተማ ይፍሩ የኦኤዩ አባት ሆኑ። ዛሬ ያ ድርጅት አፍሪካ ህብረት ኤኤዩ ሆኗል። ዛሬም አዲስ አበባ ዋና ከተማው ነው። ዛሬም ከተማ ይፍሩ ፈጠሩት ብለው ዓለም ያስታውሳቸዋል። ይህ ታሪክ ብዙዎች አያውቁትም። ኔልሰን ማንዴላ 1962 ዓመተ ምህረት ደቡብ አፍሪካ ውስጥ ሙሉ ስደተኛ ነበሩ። አፓርታይድን ለመዋጋት ዓለምን ዞሩ። እርዳታ ፈለጉ።
ድጋፍ ፈለጉ። ኢትዮጵያ ሄዱ። ከተማ ይፍሩ ተቀበሏቸው፣ ድጋፍ ሰጧቸው፣ ያናግሯቸው ነበር። ስትራቴጂ አዘጋጁ። ማንዴላ ከተማ ይፍሩ ወዳጅ አደረጓቸው። በ1962 ዓመተ ምህረት ማንዴላ ደቡብ አፍሪካ ሲመለሱ ነጭ የደቡብ አፍሪካ ፖሊስ ያዛቸው። ፖሊስ ኪሳቸውን ፈተሸ። 2 ነገሮች ብቻ ነበሩ። አንደኛ ከቀዳማዊ ኃይለ ሥላሴ ስጦታ ነበር። ሁለተኛ የከተማ ይፍሩ ፎቶ። ፖሊስ ጠየቀ፣ ይህ ማን ነው? ማንዴላ ፈገግ አሉ። ጓደኛዬ ነው፣ ታሪካቸው ይነገራል። ማንዴላ ከተማ ይፍሩ ነፃ አፍሪካ ህልምን ያስተዋወሰኝ ነው ብለው ያከብሯቸው ነበር። ፎቶ ትንሽ ነገር ነው፣ ነገር ግን ትልቅ ትርጉም ይዟል። ከተማ ይፍሩ ኦኤዩ ብቻ አልነበሩም። በ1959 ዓመተ ምህረት ኢትዮጵያና ሶማሊያ ተጣሉ። ሶማሊያ የኢትዮጵያ ምድር እፈልጋለሁ ብላ ጮኸች። የካቲት 1960 ዓመተ ምህረት ከተማ ይፍሩ የኢትዮጵያን ልዑካን ቡድን ይዘው ሞቃዲሾ ሶማሊያ ሄዱ። ድርድር አደረጉ፣ ሰላም አቀረቡ። ሱዳን ጋር ሰላም ለማድረግ መጋቢት 1963 ዓመተ ምህረት ከተማ ይፍሩ ካርቱም ሱዳን ሄዱ። ያልተለየ ድርድር ጉዳይ ፈቱ። ናይጄሪያ ቢያፍራ ጦርነት ከተማ ይፍሩ የቢያፍራ መሪ መልእክት ይዘው ወደ ጄኔራል ጋዎን ወይም የናይጄሪያው መሪ ሄዱ። ሰላም ለማምጣት ሞከሩ። ሁሉም ቦታ ከተማ ይፍሩ ሰላም ፈልገው ሄዱ። ከተማ ይፍሩ አፍሪካ ብቻ አልሰሩም። በ1947 ዓመተ ምህረት የፌዴሮቹ ኮንፈረንስ ኢንዶኔዥያ የኢትዮጵያ ልዑካን አባል፣ ከ1953 እስከ 1963 ዓመተ ምህረት የተባበሩት መንግስታት ጠቅላላ ጉባኤ ልዑካን ቡድን መሩ። ያልተሳተፉ ሀገራቶች ንቅናቄ ወይም ነን አላይንድ ሙቭመንት ቤልግሬድ ካይሮ ተሳትፏል። የ77 ቡድን ወይም ግሩፕ ኦፍ 77 ሊሜ ፔሩ ልዑካን መሩ። የሎሜ ስምምነት ከአፍሪካ ሚኒስትሮች ጉባኤ መሩ። ዓለም ከተማ ይፍሩን ያወቃቸው ሁሉን አፍሪካ ስማቸው ዓለማዊ ዜና ነበር። 1963 ዓመተ ምህረት ካቢኔ ተቀየረ። ከተማ ይፍሩ ከ10 ዓመት በላይ የሰሩበት የውጭ ጉዳይ ሚኒስቴር ቦታ ተወሰደ። ወደ ንግድ ኢንዱስትሪና ቱሪዝም ሚኒስቴር ተዘዋወሩ። ከተማ ይፍሩ አልተናወጡም፣ ስራቸውን ቀጠሉ። ልዩ ሰው ነበሩ። ቦታ ሳይሆን ስራ ፈለጉ። በ1966 ዓመተ ምህረት ደርግ ስልጣን ያዘ። ቀዳማዊ ኃይለ ሥላሴ ወደቁ። ደርግ ሁሉንም ሚኒስትሮቻቸውን አሰሩ። ከተማ ይፍሩ ምንም ክስ ሳይቀርብባቸው እስር ቤት ተጣሉ። 8 ዓመታት ምንም ሳይፈረድባቸው 8 ዓመታት ብቻቸውን አፍሪካን አንድ ያደረጉ ሰው ኢትዮጵያ ውስጥ እስር ቤት ወደቁ። በ1974 ዓመተ ምህረት ምንም ክስ ሳይቀርብባቸው ተፈቱ። ዓለምን የዞሩ ሰዎችን ያሳመኑ አፍሪካን ያቆሙ ምላሹ 8 ዓመት እስር ቤት ነበር። ነገር ግን ከተማ ይፍሩ ቂም አልያዙም፣ ወደፊት ተመለከቱ። ከእስር ቤት ከወጡ በኋላ ከተማ ይፍሩ የተባበሩት መንግስታት የዓለም ምግብ ፕሮግራምን ተቀላቀሉ። 1977 እስከ 1981 ዓመተ ምህረት የአፍሪካ ፖሊሲ አማካሪ፣ አፍሪካ ውስጥ ረሃብን ለመዋጋት ሰሩ። 1981 እስከ 1986 ዓመተ ምህረት የምስራቅ አፍሪካ ዞን ዳይሬክተር፣ ምስራቅ አፍሪካ ምግብ ዋስትና ለማጠናከር ሰሩ። ነፃ ሲወጡ እንደገና አፍሪካን ሰሩ። ይህ የታላቅ ሰው ምልክት ነው። ጥር 14 1986 ዓመተ ምህረት ከተማ ይፍሩ አዲስ አበባ አረፉ። ህመሙ የፓንክሪያስ ካንሰር። እድሜያቸው 64 ዓመት ነበር። ብዙ ሰሩ፣ ትንሽ እድሜ ኖሩ። ቤተሰቦቻቸው ሚስታቸው ወይዘሮ ራሄል ስነ ጊዮርጊስ 4 ወንድ ልጅ ወለደችላቸው። ልጃቸው መኮንን ከተማ ስለ አባታቸው መጽሐፍ ጻፈ። ከተማ ይፍሩ የሰላም የእድገትና የሁሉ አፍሪካዊ አንድነት ሻምፒዮን። ከተማ ይፍሩ ካረፉ በኋላ ቅርሳቸው ዛሬም ቆሟል። ዛሬ ዓለም ዙሪያ የአፍሪካ ህብረት ወይም ኤዩ አዲስ አበባ ቆሟል። ከተማ ይፍሩ የፈጠሩት ይባላል። ኔልሰን ማንዴላ ዓለምን ለቆ ፎታቸው ኪሳቸው ውስጥ ሁልጊዜ ነበር። 32 የአፍሪካ ሀገራቶች በ1963 ዓመተ ምህረት አዲስ አበባ ተሰበሰቡ። ከተማ ይፍሩ አሳሰባቸው። ልጃቸው መኮንን ከተማ ታሪካቸውን ጻፈ። ዛሬ ዓለም ያነባዋል። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሁሌም ዲፕሎማቶች ማንበብ ያለባቸው መጽሐፍ ብለዋል። ከተማ ይፍሩ ያስተማሩን አንደኛው ድህነት መሰናክል አይደለም። ከደሃ ቤተሰብ ወጥተው
አፍሪካን አንድ አደረጉ። ሁለተኛ ትምህርት ሕይወትን ይቀይራል። ከገጠር ከሆነ ቦታ ተነስተው ቦስተን ዩኒቨርሲቲ ደረሱ። ሶስተኛ ሰላም ከጦርነት ይበልጣል። ሳይዋጉ አፍሪካን ሰበሰቡ። አራተኛ ቂም አትያዝ፣ ወደፊት ተመልከት። 8 ዓመት ያለ ፍርድ ታሰሩ፣ ወጥተው እንደገና ሰሩ። አምስተኛ ታሪክ ጥሩ ስራ ይዘግባል፣ ስማቸው ዛሬም ይወሳል። ይህ ነው የከተማ ይፍሩ ሙሉ ታሪክ። ከጋራ ሙለታ ተራራ እስከ አፍሪካ አንድነት፣ ከድሃ ልጅ እስከ ዓለም አቀፍ ዲፕሎማ። ታሪኩ ምን አስተማራችሁ? በኮሜንት ጻፉልን፣ እናነባለን። ቪዲዮውን ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን።